መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል፣ እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለው። የሆነ ቀን አለ ከፊታችን፣ እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህ ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴ አበርታኝ። የነህምያ ምዕራፍ 6 ቅጥሩ ተሰርቶ የተጠናቀቀበት ምዕራፍ ነው። ነህምያ የጀመረውን ቅጥር ሰርቶ ያጠናቀቀበት ምዕራፍ ነው። ምናልባት ከዚህ በኋላ የሚቀረው ነህምያ ከዚህ በኋላ የሚቀረው የቅጥሩ ላይ ያሉ በሮችን ወይንም መዝጊያዎችን ማቆም ብቻ ነው የሚቀረው። ኦልሞስት ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ አጠቃላይ 52 ቀን እንደፈጀ ታውቃላችሁና ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ በሙሉ ተሰርቶ ተጠናቀቀ የሚል በጣም አስደናቂ ቃል አለ። ቅጥሩ በሙሉ ተሰርቶ ተጠናቀቀ። ቅጥሩን ለመስራት ሲጀምሩ የነበረው ምጥ፣ የነበረው ጸሎት፣ የነበረው ንስሐ፣ የማያቋርጡ ቀናቶች በአምላኩ በእግዚአብሔር ፊት መውደቅ፣ ማልቀስ፣ መጮህ፣ በጣም ብዙ ነገር ነበረበት። ቅጥሩ ከመጀመሩ በፊት ወንድሞቹ አናኒና ሌላው ደግሞ ሰው መጥተው ከነገሩት በኋላ ነህምያ ላዩ ላይ ከብዷል። ያ ሁሉ ምጥ፣ ያ ሁሉ እንባ፣ ያ ሁሉ ጸሎት፣ ያ ሁሉ ከንጉስ ጋር የነበረ ንግግር፣ ንጉስን ለመጠየቅ የነበረ በጣም ብዙ ነገር ተጠናቆ አልፎ እንደገና ወደ ኢየሩሳሌም ከተማ ነህምያ መጥቶ ህዝቡን አስተባብሮ ያንን የሚያክል የኢየሩሳሌም ከተማ ቅጥር በ52 ቀናት ተሰርቶ ተጠናቋል እና አሁን 50 ቀናት አካባቢ ላይ ነው ያለው። በዚህኛው ቀን ላይ የከተማው ወይንም የኢየሩሳሌም ቅጥር ተሰርቶ አለቀ እና በሮቹን ማቆም ነው የቀረ ይላል። ቅጥሩ ተሰርቶ እንደ ተጠናቀቀ፣ ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። በጣም ነው የሚገርመው በእውነት። ቅጥሩ ሊጀመር ሲል ሰምተዋል። እንዳይጀመር እንዳይሰራ ጦቢያ፣ ሰንበላጥና አረባዊው ጌሳም በጣም በተቻላቸው መጠን በፕሮፓጋንዳ በንግግር በጣም በብዙ መንገድ ትጥቁን ሊያስፈቱ ታግለውታል። እግዚአብሔር አብሮት ስለነበረ የወደቀውን የህዝቡን ልብ ሁሉ አንስቶ ነህምያ የተቃጠለ ድንጋይ ቅጥር አድርገዋል። ቅጥሩ ተሰርቶ አለቀ። ጠላቶቻችን ወይንም በዙሪያችን ያሉ ጠላቶቻችን ሰሙ ይላል እና ቅጥሩ ተሰርቶ እንዳለቀ ሲሰሙ አሁን ደግሞ የቀረው መዝጊያ ማቆም ነው፣ የቅጥሩን በር መስራት ነው። ቅጥሩ ተሰርቶ ቢያልቅም በሩ ካልተገጠመ በጣም ደግሞ ሌላ ራሱን የቻለ ትልቅ ቻሌንጅ ነው እና ይሄንን ልናደርግ እንደሆነ ደግሞ በሰሙ ጊዜ እንደገና ደግሞ ተነሱ ይላል። አሁን የቻሉትን በሙሉ ሞክረው አቅቷቸዋል። ከዚህ በኋላ የቀራቸው ነህምያን የሚያስቆሙበት መንገድ መንፈሳዊ ተግዳሮት ብቻ ነው። ፈቅዶለታል። እሱ ነው ቅጥሩን ስራ ያለው። በንጉሱ ላይ ልታምጽ ነው እንዴ? በጣም ከባድ ሰው ነው ነህምያ። ባይዘው አሉኝ እንዴ ብሎ ልቡ አይረድም። ራሳችሁ ናችሁ የፈጠራችሁት። ማንም ንጉስ ለመሆን ያቀደ የለም። ንጉስ የሚሆንም የለም። ቅጥር ነው እየሰራን ያለው። ቅጥሩን ስንጨርስ እኔም ወደ ስራዬ እመልሳለሁ። ይሄ የእናንተ ውሸት ነው፣ የውሸት ወሬ። ጠላት ሞከረው ታውቃላችሁ አይደል? ነህምያ ግን እንደዚህ ያላችሁ በፍጹም እናንተ ፈጥራችሁ ያወራችሁት እንጂ ማንም የሚነግስ የለም። ንጉሱ ሳያቅ እያረኩት ያለው አንዳች ነገር የለም። ንጉስ ፈቅዷል። ወደ ቤተ መቅደስ ወረዱ። አሕዛቦች እኮ ናቸው። ወደ ቤተ መቅደስ ወረዱና ገንዘብ ከፍለው ነብይ ገዙና ነህምያ ጋር ሄደህ እግዚአብሔር እንዳለ አድርገህ ተናገራሉ። ታዲያ ይሄንን ስትናገር ሰውየው አምላካችን እግዚአብሔር ነው የሚለው በየወሬው መሃል። ይሄንን ስትናገር እጁ ይዝላል፣ ጉልበታቸው ይደክማል፣ ስራውን ያቆሙታል። ለምንድን ነው ይሄንን የተናገረው? ሰዎች ሊገድሉ ይመጣሉ። በሌሊት ነው ሊገድሉ የሚመጡት። እግዚአብሔር እንዳለው አድርጎ ነው እየነገረው ያለው። ከዛ ጦቢያና ሰንበላጥ ወታደሮቻቸውን ይዘው መጥተው በቤተ መቅደስ ሊገሉት ነው። ነህምያን ቤተ መቅደስ ውስጥ ሊገሉት ነው። ባይዘው እና ናና ሸሽተ አምልጠ ቤተ መቅደስ ናና ግባ፣ ተዘዝ፣ በሩን እንዘጋባቸዋለን። ስፒሪቹዋል አረጋው። ስስጎናችሁ ምንድነው እናንተ? መንፈሳዊ ነገር አይደል? ስስጎናችሁ ሮጣ አምልጥ፣ ቶሎ ብለህ ተደበቅ፣ በር ዝጋ ይልሃል ቤተ መቅደስ ውስጥ ስትባሉ። ለዛው ቤተ መቅደስ ነው ናና ሽሽ የተባለው። ግባና በር እንዝጋ ይልች ቤተ መቅደስ። ምን አቁመህን ያሉት? ቅጥር መስራት አቁም።
የምትመታው እየሰራ ብትገደል ሲሉት ነህምያ እንደዚህ ያለ እንደኔ አይነት ሰው ሮጦ ይደበቃል? እንደኔ አይነት ሰው ሸሽቶ ይሰወራል? ከገደሉኝም ቅጥሩን እየሰራሁ ልሙት። የቤተ መቅደሱ ባለቤት ነው ቅጥር ስራ ያለኝ። እያወራ እያለ ዲዘርን እኮ ነው ያደረገው። ዲዘርን አደረገው ታውቃለህ። እያወራ እያለ እግዚአብሔር አላከህም አለው። ይኸውልህ አለው መቼስ እግዚአብሔር አይናችሁን ይክፈት። አንተንማ እግዚአብሔር አላከህም። ጦቢያና ሰንበላት ከኋላ እንደውም አያቸዋለሁ አለው። ንግግር መሃል ገንዘብ አያለሁ አለው። ተገዝተህ ነው እንዴ? የእግዚአብሔር ሰው በገንዘብ ተገዝቶ የእግዚአብሔርን ሰው ሊያስገድል? መቼም የእግዚአብሔር የሆነው ነገር ሊገባቸው አይችልም። እነዚህ ሰዎች ታርጌታቸው ነህምያን ማስገደል ብቻ ሳይሆን ነህምያን ቅጥሩን እንዳይሰራ መከልከል ነው። ኢየሩሳሌም ተመልሳ መቆም የለባትም። ቤተ መቅደሱ መሰራት የለበትም። አምልኮተ እግዚአብሔር መቅረብ የለበትም። እኛ ባሪያ አርገን ይዘናቸዋል፣ ማምለጥ የለባቸውም ነው ጉዳዩ። ነህምያ የሚባል ግለሰብ መግደል ብቻ ሳይሆን የአባቶቻቸው ከተማ እንዳይሰራ፣ ቤተ መቅደሱ እንዳይገነባ፣ አምልኮተ እግዚአብሔር እንዳይጀመር ነው ጉዳዩ። የኪንግደም ነው። ይህንን አንደርስታንድ ማድረግ አለባችሁ። በዚህ ጊዜ ነው ነህምያ ልክ እነ ሸማያን ምናምን ሲልኩበት ቤተ መቅደስ ውስጥ ድረስ እንደገቡ ሲያይ እንደዚህ ያለ ነህምያ፣ አቤቱ ክንዴን አበርታ። ምን ያክል ቴምፕትድ ሊሆን ነው ጉዳዩ? ምን ያክል ቴምፕትድ ነው? ለምን የህዝቡ እጅ ይላላል አለ። በቃ አሁን እንደዚህ ሆነ። ይላላል እንዳይሰሩ ለማድረግ ነው ትግሉ። እና አቤቱ እጄን አበርታ። ከስር መጥቶ እግዚአብሔር ደገፈው። የእግዚአብሔር የሆነውን ነገር ስትጀምሩ በእናንተ ህይወት ላይ የእግዚአብሔር የሆነው አጀንዳ ሲጀምር በማትጠብቁት መንገድ ነው ጠላት የሚመጣው። መጨረሻ ላይ አልቲሜትሊ ልናገኛቸው የምንችለው በዚህ ጉዳይ ነው። መጡ፣ አለፉ። ይሄንን አቤቱ ክንዳችንን አበርታ። የመጨረሻ ዘመን ነው። የመጨረሻ ሰዓት ነው። ላስት ዴይስ ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄድ አለብን። ሰዎች መዳን አለባቸው። ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት። መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። እጃቸውን ቢያላሉስ ኖሮ ምንድነው የሚፈጠረው? አለማላላታቸው መጥበቁና መጠንከራቸውን እኮ ነው የተጻፈው። ቢላላስ ቅጥሩ ባይሰራስ ምዕራፍ 2 ቁጥር 17 ላይ ያለው ቃል ይፈጸም ነበር። መሳለቂያ። ታርጌቱ ምንድነው? ጠላት መሳለቅ። እንደዚህ አይነት ወንጌል አለ አሁን ማስባል። ታርጌቱ ከእናንተ ጋር አይደለም፣ ከወንጌል ጋር ነው። ኢየሱስ ከሞተበት ጉዳይ ጋር ነው። የክርስቶስን መልክ ማበላሸት ነው የጠላት ታርጌት። you have to be serious። የሚያንገዳግድ ነገር ሲመጣ ይሄን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው። ካንተ ጉልበት ውጪ ነው። እማጠብቀው ነው። ሸማያን እንዴት ይጠብቃል? አሁን ይሄ ሰው ሸማያን ሊቀ ካህን የሆነ ነብይ የሆነን ሰው እንዴት ይጠብቃል? እሱ ቆሞ እንደዚህ ያለው እና ስራውን አቁም እና ተደበቅ ለተወሰነ ጊዜ፣ ከዛስ መምጣታቸው አይቀርም አሉ እና በር ዘግተን ከመጡብን እንይዛለን ሲል አብረን ቅጥር እንሰራለን ብለን ስናስባለሁ የህዝቡ ልብ ታበረታለህ ብዬ ስጠብቅ ልታስገድለኝ አሳልፈ ልሰጠኝ እኔ ችግር የለውም አለው። እኔ አንድ ቀን እሞታለሁ አለው። የኢየሩሳሌም ቅጥር ሳይሰራ ይቅር፣ እነ ዙሩባቤል ቤተ መቅደሱ ሳይሰሩት ይታወቅ፣ መሳለቂያ ይሆን። ነህምያ የሚባል ሰውዬ ባለ ታሪክ መሆን ፈልጎ አይደለም፣ የእግዚአብሔርን ሥራ መስራት ፈልጎ እንጂ። የዛን ቀን ኢየሱስ ጸለየ አንድ ጸሎት። ኢየሱስ የገጠመው ትግል የመጨረሻውን የመስቀል ሞት ሊሞት ሲል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቃይ ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ሊያደርግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድ ይጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው የታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው፣ ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ 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 ዱብ
ክሎትስ ኦፍ ብለድስ አይደል? ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው። ከላዩ ላይ ደም ጠብ ጠብ ጠብ። ጸሎት ነው እንዴ? ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊተክዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድን ነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድን ነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድን ነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድን ነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎቹን እዩዋቸው እስቲ፣ ምንም ፐርሰናል አይደሉም። የእግዚአብሔር መንግስት ጉዳይ መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው። መጣ። ምን እንዳለው አናቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ። ወዴት ነው የተነሳው? ወደ መስቀል ሞት፣ የእግዚአብሔርን ፈቃድ ወደሚፈጽምበት ወደሚጨርስበት ወደዛ። ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅሉን እንደዚህ ያዘለት። ቅጥሩ አልቋል። ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው። አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ገና የጀመሩት እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነባዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያሉ፣ ደስ ብሎ ነው የምናለቅሰው። በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል። እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን። እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴን አበርታ። የሆነ ቀን አንተ ሮጠ ልትሄድ ትችላለህ። የሆነ ቀን አትችልም መሮጥ እና አቤቱ። ይሄ እኮ ጸሎት ነው እንዴ? ጸሎት እኮ አይደለም። ጸሎት አይደለም ይሄ። ነህምያ ይሄንን ያለው ባይዘ ተንበርክኮ የሆነ ቦታ ተደብቆ አይደለም፣ ቆሞ ነው ቅጥሩን እያየ አቤቱ ያንተን ስራ ነው እየሰራው ያለው ታለው። ክንዴን አበርታው። ለምን ሳልጨርሰው ወደ አርጤክስስ እንዳልመለስ የተወሰነ ቀን ነው የሰጠው። ባይዘው ሰውየው ይሄን ያህል ቀን ወሰነልኝ ይላል። በዚህ ጊዜ ጨርሰና አለ። እሺ ንጉሥ እመለሳለሁ እና አቤቱ ሳልጨርስ እንዳልመለስ ክንዴን አበርታ። የእግዚአብሔርን ስራ ሲሰራ የእግዚአብሔር ሰው ሙሴ ትዝ ይላቸዋል። እስራኤል ከአማሌቅ ጋር ስትዋጋ እግዚአብሔር መጣና እንደዚህ አለው። ሙሴ አለው አቤት አለ። እጅህን ስታነሳ አማሌቅ ይሸነፋል፣ እጅህን እንዲህ ካረክ ደግሞ እስራኤል ይሸነፋል። ያራ እግዚአብሔር ሲለው አይ በቃ እንደዚህ ያርጋለሁ። ሲደክመኝስ አንተን ከደከመ እስራኤል ይወድቃል። ከዛ እንደዚህ ያለ ሞከረ። ክንዱ ዛለ ይላል። ቀጥሎ ወገቡም አልቻለ። በዚህ ጊዜ ማናቸው? አሮንና ሆር ሁለቱ መጡ። ያኛው ካህን መጡና ናሙሴ ያሉት ወሰዱና ይላል አለት ላይ ያስደገፉት ይላል። ለወገቡ አለቱ ጥሩ ነው፣ እናንተ ማዛመዱን ስሩት አለት ምናምን ብሎ ጳውሎስ ኢየሱስ ብሎ አለቱን አስደገፉት ይላል። ቀኝና ግራጁን ደግፈውት ቆሙ። እስራኤልን ፈጽማ ድል አረገች። ሙሴን የጮኸው ጮት እሱ ነው። እግዚአብሔር ሆይ ኢያሱ ተዋግቶ ድል አረገ ይላል። ክንዴን አበርታ እኮ ነው አይደል? ዛለ ክንዴ አለ። አዎ ምን ያህል ሰዓት እንደዚህ ላረግ እችላለሁ? እግዚአብሔር ሆይ አባቶቻችን በሙሉ ይሄንን እየጸለዩ ነው የመጡት። የእምነታችን ራስና ፈጻሚ ሆኖ ክርስቶስ ይሄንን ጸሎት ጸልዮታል። አባት ሆይ እባክህ ኢየሱስ የሚያበረታው መልአክ ተላከለት ይላል። ከኢየሱስ በኋላ ደግሞ አንድ ሰው ብቻዬን ቀረው፣ ሁሉ ትተውኝ ሄዱ፣ እግዚአብሔር ሆይ የቀሩትም ደግሞ ሊገሉኝ ነው ሲል ጌታም ባጠገቤ ቆሞ አበረታኝ። አየህ አቤቱ ክንዴን አበርታ ስትል ጌታ ኢየሱስ ክርስቶስ እችን ጸሎት ጸልያት ስለሚያውቅ ይመጣል አጠገብህ። ይህንን መንገድን የምሄጀዋለሁ ና ይላል። እጅን እንደዚህ እንኳን በወንጌል ጉዳይ ይቅርና በግል ጉዳያችን እንኳን እኮ አይተውና ወንጌል እኮ እሱ ነው። ወንጌልማ የራሱ ነው። በግል ጉዳያችሁ እኮ ለጠላቶቻችሁ አሳልፈው አይሰጣችሁ። አይኖ መንገዱ ቀላል እንዳልሆነ ክንድ የሚያዝል ጉልበት የሚያሳጣ ሲስተሙ ያለው ነገር በሙሉ አቅም የሚያሳጣ ቢሆንም እችን ጸሎት ግን እኛም እንደ ነህምያ እንጸልያታለን።
እኔ መውጣት አልችልም፣ እኔ መሮጥ አልችልም፣ እኔ ማሸነፍ አልችልም። እናያይዘዋለን። አቤቱ ክንዴን አበርታኝ